የብልጽግናው ጦር መበተኑ ተገልጿል። በሰማይ ድሮንና የጦር ጀት በምድር ታንክና ሱ-23ን አሰልፎ በአማራ ምድር ጦርነትን ያወጀው የአብይ አህመድ አገዛዝ ከባድ የሆነ ሽንፈት ማስተናገዱ ተገለጸ። የአማራን ሕዝብ የጀግንነት ታሪክና ያልበገርን ባይነት የዘለቀ ልምድ ሳይረዳ ጦርነት ያወጀው አገዛዙ እስከ አፍንጫው አስታጥቆ ያሰማራው ሰራዊት መበታተኑ ተሰምቷል። በሰራዊት ብዛት ወንበሩን የሚያስጠብቅ የሚመስለው አገዛዙ በፋኖ ኃይሎች ከሚደርስበት ምት ጎን ለጎን በሰራዊቱ የውስጥ አለመግባባት ምክንያት በርካታ ኃይሉን ማጣቱ ተሰምቷል። የሚሊሻ ኃይሉ ጥያቄዎቼ አልተመለሱልኝም በሚል እየተበተነ ነው። በራያ ግንባር ያለው ሰራዊት በሌሊት ጠፍቷል። ይህንን የተመለከተው መረጃችን በቀዳሚነት ይደመጣል። በንጹሃን የአማራ ወጣቶች ላይ የሚደርሰው ግድያ፣ ዛቻና አፍኖ የመሰወር ድርጊት አሁንም ተባብሶ መቀጠሉ ተገለጸ። አጥንቱን አርግፎ ደሙን አፍስሶ ሀገርን ያቀናውን የአማራን ሕዝብ በጠላትነት ፈርጆ ጦርነት ያወጀው የአብይ አህመድ አገዛዝ በተለያዩ የሀገሪቱ ክፍሎች የሚገኙ ለፍቶ አዳሪ ወጣቶችን ፋኖ ናችሁ በሚል እየገደለና እያፈነ መሆኑ ተሰምተዋል። ጦርነቱ ከተጀመረ ማግስት ጀምሮ የአማራ ተወላጅ የሆነን ሁሉ ፋኖ ነውና የፋኖ ደጋፊ ነው በሚል ሲያስርና ሲያሳድድ ሲሰውርና ሲገድል የነበረው አገዛዙ በርካቶ የጸረ አማራው አገዛዝ የጭካኔ ክንድ ሰለባ መሆናቸው ተሰምተዋል። ዝርዝሩን አብራችሁን ስትቆዩ ሰሙታላችሁ። የፋኖ ኃይሎች ስኬታማ የአንድነት ውይይት ማድረጋቸው ተሰምተዋል። በአውደ ግንባር ከባድ ሽንፈትን ያስተናገደው የአብይ አህመድ አገዛዝ በፋኖች መካከል ሊዘራው ያሰበውን የመነጣጠል ስልት እያከሸፈ በአንድነትና የድል አድራጊነት ጉዞ ላይ የሚገኙት የአፋብን ጎንደር ጠቅላይ ግዛት እዝ ኮሮች በቀጠለው ውይይት ፍሬያማ ውይይት አድርገዋል ተብሏል። ሌላኛው መረጃችን ነው። በኦሮሚያ ክልል ወታደራዊ ቅስቀሳ እየተደረገ መሆኑ ተነግሯል። ላለፉት 3-4 ዓመታት በሺዎች የሚቆጠሩ ወጣቶችን ፋኖ እየመጣብን ነው በሚል ማስፈራሪያ በሺዎች የሚቆጠሩ ወጣቶችን በመቀስቀስ እንደ ቅጠል ያስረገፈው የሽመልስ አብዲሳ አገዛዝ አንድ አባወራ አንድ ልጅ በሚል መርህ የኦሮሞ ወጣቶችን ወደ ወታደራዊ ማሰልጠኛ ለመውሰድ እንቅስቃሴ ላይ መሆኑን ጣና ሳተላይት ቴሌቪዥን ከምንጮቿ ሰምታለች። በዚህ ጉዳይም የምናደርሳችሁ መረጃ አለን። ከውጭ በያዝር መረጃችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በሀገሪቱ ወታደሮችና በሌሎች ዜጎች ላይ ያደረሰችው የህይወትና የንብረት ጉዳት ካሳ እንድትከፍል ጠይቀዋል። ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት የአሜሪካ ተወካዮች ከኢራን ጋር በሚያደርጓቸው የወደፊት ድርድሮች ሁሉ የካሳ ጥያቄውን እንዲያካትቱ መመሪያ መስጠታቸውን ገልጸዋል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 5 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። በሰማይ ድሮንና የጦር ጀት በምድር ታንክና ዙ-23ን አሰልፎ በአማራ ምድር ጦርነት ያወጀው የአብይ አህመድ አገዛዝ ከባድ የሆነ ሽንፈት ማስተናገዱ ተገለጸ። የአማራን ሕዝብ የጀግንነት ታሪክና ያልበገርን ባይነት የዘለቀ ልምድ ሳይረዳ ጦርነት ያወጀው አገዛዙ እስከ አፍንጫው አስታጥቆ ያሰማራው ሰራዊት መበታተኑ ተሰምተዋል። በሰራዊት ብዛት ወንበሩን የሚያስጠብቅ የሚመስለው አገዛዙ በፋኖ ኃይሎች ከሚደርስበት ምት ጎን ለጎን በሰራዊቱ የውስጥ አለመግባባት ምክንያት በርካታ ኃይሉን ማጣቱም ተሰምተዋል። ራሱን ጥምር ጦር ብሎ የሚጠራው የብልጽግናው መንግስት ታጣቂ ቡድን በመሃል በተፈጠረ አለመግባባት ምክንያት እርስ በርስ ከመተኳኮስ አልፎ ወደ መበተን መሸጋገሩም የተሰማ ሲሆን በሰራዊቱ የሚናቀውና ሞቱ ከሞት የማይቆጠርላት ሚሊሻ ካምፑን ጥሎ እግሩ ወዳመራው እየሄደ መሆኑም ተሰምተዋል። ከገበሬው ማህበረሰብ ተወጣጦ የአማራን ህዝብ ለመውጋት ከአብይ አህመድ አገዛዝ ጋር የተሰለፈው የሚሊሻ ኃይል ደሞዝ በጊዜ አይከፈለኝም፣ መሬቴ ጦሙን እያደረ ነው፣ ቅያሬ ልብስ አልተሟላለኝም የሚሉ ምክንያቶችን እያነሳ ቢቆይም አገዛዙ ይህን ጥያቄ ባለመመለሱ ነው ኃይሉ መሳሪያውን እየሸጠ እየተበተነ ያለውም ተብሏል። ከዚህ በፊትም ራሱን የመከላከያ ሰራዊት ብሎ የሰየመው የአገዛዙ ታጣቂ ኃይል ከሚሊሻ ጋር አልሰለፈም በሚል የንቀት ማሳያ ተግባር ሳቢያ የሚሊሻው ኃይል ከታጣቂ ቡድኑ ጋር ሲታኮስ እንደነበር ይታወቃል። እርስ በርስ አለመግባባት ውስጥ የገባው ቡድን አሁን ደግሞ ሚሊሻው እየከዳ ነው በሚል በርካቶችን ትጥቅ እያስወረደ በማፈን ላይ መሆኑም ተሰምተዋል። የብልጽግናውን መንግስት ትንፋሽ አስከትላለሁ በሚል ሙቶ ያለ ቀባሪ ቆስሎ ያለ አስተማሚ እየቀረ ያለው የሚሊሻ ኃይል አሁን ላይ ትጥቅ ፈቶ ለፋኖ እጁን ከመስጠት የዘለለ አማራጭ እንደሌለው ሲገለጽ በቁጥር ጥቂት የማይባሉ የቡድኑ አባላት ለፋኖ እጅ እየሰጡ ሲሆን በርካቶች ደግሞ መሳሪያቸውን ጥለው በየገጠሩ ተደብቀው እየኖሩ መሆኑም ተነግረዋል። በዚህ የተደናገጠው አገዛዙ በሚሊሻ ኃይሉ ላይ ጥርነፋ እያካሄደ መሆኑንም ነው የጣና ሳተላይት ቴሌቪዥን ምንጮች የገለጹት። የአህያ ባል ከጅባ ያስጥልም እንዲል በሄሉ ሚሊሻውን ከቤተሰብ ከማሳውና ከበሬው ነጥሎ በአማራ ህዝብ ላይ ቃታ እንዲስብ ያደረገው የአማራ ክልል መንግስት ከላይ የወረደ ትዕዛዝ በሚል በርካታ የሚሊሻ አባላትን በከዳተኝነት ማሳፈኑም ተነግረዋል። ሚሊሻ ሙቶም አይጎዳ በሚል በሄል
ከመከላከያ ፊት እያሰለፈ እንደ ዋርካ ቅጠል ሲያረግፈው የነበረው አገዛዙ አሁን ላይ ደግሞ አፈሙዛቸውን ወደ እኔ ያዞራሉ በሚል ጥርጣሬም ጭምር ነው ታዛዦቹን እያሰቃየ ያለውም ተብሏል። መሳሪያቸውን ጥለው ከጠፉ አባሎች ጋር የስልክ ግንኙነት አላቸው የተባሉ በርካታ ሚሊሾች በተለያዩ የአማራ ክልል ከተሞች ተጠርንፈው ምርመራ እየተደረገባቸው ሲሆን አሁን አውደ ግንባር ላይ የሚገኙ ሚሊሾችም ከርተው ይጠፋሉ በሚል ጥብቅ ክትትል እንደሚደረግባቸው ተገልጿል። ከዚሁ ጋር በተያያዘ የጥቅም ትስስር በመንግስት ላይ እንዲያኮርፉ ያደረጋቸው ሚሊሾችም በክልሉ በሚደረገው ጦርነት ከመከላከያው በላይ ከፍተኛ የሟች ቁጥር እንደሚያስመዘግቡ ተገልጿል። ይህ በእንዲህ እንዳለ አገዛዙን ከርተው የሚወጡ የሚሊሻ አባላት ለፋኖ እጃቸውን ቢሰጡ ደህንነታቸው የሚጠበቅበት አሰራር መኖሩም ተመላክተዋል። ከዚሁ ጋር በተያያዘ በእኛ ደንብ የአብይ ስልጣን አይጠናም ያሉ የሰሜን ምስራቅ እዝ አባላት አገዛዙን ከርተው መበተናቸው ተሰምተዋል። በራያ የተሰለፉትና በአሰፋ ቸኮል የሚመሩት የታጣቂ ቡድኑ አባላት መሳሪያቸው እንደያዙ ወደ ፋኖ ኃይሎች መቀላቀላቸው የተገለጸ ሲሆን ጉዳዩን ለማርገብ ወደ ራያ ቆቦ ያመራው የእዙ አዛዥ አሰፋ ቸኮልና ሌሎች አመራሮች ካልተሳካ ውይይት በኋላ መመለሳቸውም ተገልጸዋል። የከዱ ወታደሮች ጉዳይ የእዙ ከፍተኛ አመራሮችን ማስደንገጡም የተነገረ ሲሆን በዚህም ሌሊቱን በተፈጠረ ግጭት ሳቢያ የተጎዱ ወታደሮች መኖራቸው ተገልጸዋል። በንጹሃን የአማራ ወጣቶች ላይ የሚደርሰው ግድያ፣ ዛቻና አፍኖ የመሰወር ድርጊት አሁንም ተባብሶ መቀጠሉ ተገለጸ። አጥንቱን አርግፎ ደሙን አፍስሶ ሀገርን ያቀናው የአማራን ሕዝብ በጠላትነት ፈርጆ ጦርነት ያወጀው የአብይ አህመድ አገዛዝ በተለያዩ የሀገሪቱ ክፍሎች የሚገኙ ለፍቶ አዳሪ ወጣቶችን ፋኖ ናችሁ በሚል እየገደለና እያፈነ መሆኑ ተሰምተዋል። ጦርነቱ ከተጀመረ ማግስት ጀምሮ የአማራ ተወላጅ የሆነን ሁሉ ፋኖ ነውና የፋኖ ደጋፊ ነው በሚል ሲያስርና ሲያሳድድ ሲሰውርና ሲገድል የነበረው አገዛዙ ከሰሞኑም የቀደመ አካሄዱን አስቀጥሎ በርካቶች የጸረ አማራው አገዛዝ የጭካኔ ክንድ ሰለባ መሆናቸው ተሰምተዋል። ከአማራ ክልል በተጨማሪ በሌሎች የሀገሪቱ ክፍሎች ተሰማርተው ህይወታቸውን እየመሩ የነበሩ ንጹሃን አማራዎች የዚህ አሳዛኝ ክስተት ሰለባ መሆናቸውን የገለጹልን ምንጮቻችን በተለይም በደቡብ በኦሮሚያና በመዲናችን አዲስ አበባ በቁጥር ጥቂት የማይባሉ አማራዎች የገቡበት ሳይታወቅ ጠፍተው ቀርተዋል ተብሏል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት አፈሳ፣ አፈና፣ እስሩና ግድያው የሚፈጸመው በሁሉም የአማራ ተወላጆች ላይ ይሁን የክስተቱ ተጠቂ ከሆኑት ንጹሃን መካከል ወጣቶች ከፍተኛውን ቁጥር ይይዛሉ ሲሉም ገልጸውልናል። ደረተ ሰፊ ክንደ ፈርጣማ ወጣት ባየ ቁጥር የሚደነበረው የአገዛዙ ወንበር አስከባሪ ታጣቂ ቡድን ወጣቶችን ወደ ፋኖ ሊቀላቀሉ ይችላሉ፣ ፋኖን ያግዛሉና ፋኖን ይመስላሉ በሚሉ ምክንያቶች ኢላማ እንዳደረጓቸው የተገለጸ ሲሆን በዚህም በርካቶች የገቡበት ሳይታወቅ እየተሰወሩ የጠፉ ሲሆን ተገለው አስከሬናቸው ለቤተሰብ የተሰጠም እንዳሉ ተገልጿል። በተለይም በኦሮሚያ ክልል በአማራ ተወላጆች ላይ የሚደርሰው ግፍና በደል አሁንም ተባብሶ የቀጠለ ሲሆን በየቀኑ በርካታ ቁጥር ያላቸው ወጣቶች እየታፈኑ እንደሚሰወሩም ተረጋግጧል። የጉዳቱ ሰለባ ከሆኑት በርካቶች መካከል የታሰሩበት ቦታ የታወቁት ጥቂቶቹ ቤተሰቦቻቸው እንዳይጠይቋቸው መደረጉ ሲነገር የታፋኝ ቤተሰቦችም ጉዳዩን ለሚዲያ ብታሳውቁ ለሚደርስባችሁ ነገር ኃላፊነት ትወስዳላችሁ መባላቸውንም ገልጸውልናል። የአገዛዙ ታጣቂ ቡድን አባላት ይህንን ጸረ አማራዊ እርምጃ የሚወስዱት በመዝናኛ ቦታዎች፣ በሃይማኖት ተቋማትና በመንደር ትራንስፖርት ላይ ባገኟቸው ወጣቶች መሆኑም እርምጃው የመንግስትን ጸረ ህዝብና ህገወጥነት የሚያሳይ ነው ተብሏል። ይህን በተመለከተ ሚዲያችን ከተለያዩ አካባቢዎች ባሰባሰበው መረጃ መሰረት ወላጆች ልጆቻቸውን ወደ ስራ መላክና ወጣቶችንም ተንቀሳቅሰው የመስራትና የመኖር መብታቸው ተገድቦ ቤት ለቤት ለመዋል ተገደዋልም ተብሏል። በመንግስት ከፍተኛ አመራሮች ውሳኔ ነው እርምጃ እየተወሰደ ያለው ያሉት ምንጮቻችን የአማራን ህዝብ አንገት አስደፋለሁ ብሎ ቀን ከሌት የሚሰራው የብልጽግናው አገዛዝ የፋኖን በትር መቋቋም ሲከብደው በንጹሃን ላይ የሚያደርሰውን ግፍና መከራ ቀጥሎበታልም ብለዋል። ይህ በእንዲህ እንዳለ ወጣቶችን በማፈን በማሰርና በመደብደብ በፋኖ የሚደርስበትን በትር ማስታገስ የሚችል የሚመስለው አገዛዙ ካፈናቸው ወጣቶች ረብጣ ገንዘብ እንደሚጠይቅም ተጠቁሟል። ባልተጠና አካሄድ ሀገሪቱን በአይኤምኤፍ ጥላ ስር እንድትሆን እያደረገ ያለው የአብይ አህመድ አገዛዝ አሁንም አማራዎችን አግቶ ገንዘብ መሰብሰብን ህጋዊ እስኪመስል ድረስ ቀጥሎበታልም ተብሏል። በፖሊስ አዛዦች የግል አካውንት ይህንን ያክል ገንዘብ አስገቡ እስከ መባል ደርሰናል ያሉ የታፋኝ ቤተሰቦች ጨምረው እንደገለጹት የተጠየቁትን ገንዘብ ከአቅማችን በላይ በመሆኑ ልጆቻችንን ማስለቀቅ አልቻልንም ሲሉ ገልጸዋል።
የፋኖ ኃይሎች ስኬታማ የአንድነት ውይይት ማድረጋቸው ተገልጿል። በአውደ ግንባር ከባድ ሽንፈትን ያስተናገደው የአብይ አህመድ አገዛዝ በፋኖች መካከል ሊዘራው ያሰበውን የመነጣጠል ስልት እያከሸፉ በአንድነትና በድል አድራጊነት ጉዞ ላይ የሚገኙት የአፋብኃኝ ጎንደር ጠቅላይ ግዛት እዝ ኮሮች በቀጠለው ውይይት ፍሬያማ ውይይት አድርገዋል ተብሏል። አሸናፊነታችን ያለው አንድነታችን ላይ ነው በሚል መርህ አፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ከዳግማዊ ቴዎድሮስ 5ኛ ኮር 2ኛ ሬጅመንት አባላት ጋር ፍሬያማ ውይይት መደረጉ ተገልጿል። ከትናንት የቀጠለው ይህ ውይይት በኮሩና በሬጅመንቱ መካከል ባለፉት ጊዜያት የነበሩ ክፍተቶችን በመገምገም የወደፊቱን የጋራ ግብ ለማስመር ያለመ ነበር። በዚሁ መድረክ ላይ የተገኙት የእዙ ዋና ዘመቻ መምሪያ ኃላፊ ጀነራል ተሾማ አበባውና የእዙ ምክትል ልዩ ዘመቻ መምሪያ ኃላፊ አርበኛ ሙሉዬ ደሴ የ204ኛ አስቻለው ደሴ ኮር ምክትል ወታደራዊ አዛዥ አርበኛ ጌቴ መሳፍንት የዳግማዊ ቴዎድሮስ 5ኛ ኮር 2ኛ ሬጅመንት ሰብሳቢ አርበኛ ጌቴ ሱባለውና አባላቱ የውስጥ አንድነትን ማጠናከር የህልውና ጉዳይ መሆኑን በአጽንኦት ገልጸዋል። አባላቱ ቀደም ሲል በነበራቸው ተለያይቶ የመታገል አካሄድ ሳቢያ በጸረ አንድነት ግለሰቦችና አንጃ ፈጣሪዎች በሚፈጥሩት ውዥንብር ቅንጅታዊ የውጊያ አውዳቸው መልካም አለመሆኑን ያልሸሸጉት አመራርና አባላቱ ያለፉትን አሉታዊ ሂደቶችን በመቀየር በተቋሙ ህግና ስርዓት ለመመራትና ለመታገል የጋራ መግባባትና ስምምነት ላይ ተደርሷል። ይህ በብዙ መስዋዕትነት የተገነባው ለሁሉም ታጋዮች መጠለያና መከታ የሚሆን የጋራ ቤታቸው መሆኑን በመቀበል ያለፈውን ቂምና ቁርሾ በይቅርታና በአዲስ ምዕራፍ በመተካት ለቀጣይ የትግል ምዕራፍ ስንቅ ይሆን ዘንድ ወስነዋል። ከአንድነት ውጭ የሚደረግ ማንኛውም እንቅስቃሴ ለህዝቡም ሆነ ለራሱ ለታጋዩ የሚሰጠው አዎንታዊ ውጤት አለመኖሩን የገለጹት አመራርና አባሎቹ ጊዜ ያለፈበትን ኋላ ቀር የትግል ስልት በማቆም የህዝባችንን መከራ ማሳጠር እንዳለባቸው አጽንኦት ሰጥተዋል። ስለሆነም በግል ጥቅም በራስ ወዳድነትና በቡድንተኝነት ላይ የተመሰረተ አካሄድ የትግላችን ዓላማ ስለሚያስትና ተቋማዊ አሰራርን ስለሚያዳክም ከእነዚህ አይነት ድርጊቶች በፍጥነት መላቀቅ እንደሚገባ በውይይቱ ስምምነት ላይ ተደርሶበታል። በአጠቃላይ በተለያዩ ዥንብሮችና የመረጃ ክፍተቶች ከወንድሞቻቸው ተነጥለው የግለሰብና የቡድን ፍላጎት ማስፈጸሚያ በመሆን ተነጥለው እየተጓዙ ያሉ ወንድሞች የተገነባው የጋራ ቤታችን ነውና ተቋማዊ በሆነ መልኩ ጥያቄያቸውን ማቅረብና ተገቢ ምላሽ መጠበቅ የታጋይ አንዱ ግዴታ መሆኑን በመረዳት እንዲመለሱ እናሳስባለን ብለዋል። የፋኖ ኃይሎች የልማትና የህልውና አርበኝነትን በጋራ ያስኬደ መድረክ ማድረጋቸውን ሲገልጹ፣ በሌላ በኩል በፋኖ አስተባባሪነት የተዋቀረው ጊዜያዊ አስተዳደር ከፋኖ መሪዎች ጋር የተሳካ ውይይት ማድረጉ ተሰምተዋል። የአፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ የሜጀር ጀነራል ሁባንት አባተ ኮር ባንዳ ቤት ወረዳ ጊዜያዊ የህዝብ አስተዳደር አስተባባሪነት ከህልውና ትግሉ ጎን ለጎን ማህበረሰብ አቀፍ የልማት ስራዎችን መገምገሙን አስታውቋል። የአፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ የጉና ክፍለ ጦር የህዝብ ግንኙነት ክፍል እንደገለጸው የልማት ስራ በተከናወነበት የአንዳ ቤት ወረዳ ህዝብ በነጭ ጤፍ አምራችነቱ፣ በእንግዳ ተቀባይነቱ እንዲሁም ሀገር በተደፈረች ጊዜ ፈጥኖ በመሰለፍና ቃታ በመሳብ ሀገራዊ ግዴታውን በመወጣት የሚታወቅ ታታሪና የልማት አርበኛ ማህበረሰብ ነው። ይህን የማህበረሰቡን የልማት ፍላጎትና ቁርጠኝነት የተረዳው ጊዜያዊ አስተዳደሩ ከቀበሌው ህዝብ ጋር በጥብቅ ቅንጅት በመስራት ከጋዳ ግድብ እስከ ጡንጅታ የሚዘልቁ መንገዶችን የጥገና ስራ አከናውኗል ብለዋል። እንደ ህዝብ ግንኙነት ክፍሉ ገለጻ የፋኖ ኃይሎች የክረምት ጎርፍ አደጋን ለመከላከል የሚያስችሉ የውሃ ማፍሰሻ ቦዮችን በመክፈት የማህበረሰቡን የልማት አርበኝነት በተግባር የሚያሳይ ስራ ማከናወን ችለዋል ሲል አስታውቋል። በመቀጠልም በተለያዩ የልማት መስኮች በሚያሳየው አርበኝነት የሚታወቀው የወረዳው ማህበረሰብ ባለፉት ጊዜያትም የእርኛ ሸንጎን ልማት በመንከባከብና በማልማት አርአያነቱን አስመስክሯል ያሉት በቀጠናው የተገኙ የፋኖ መሪዎች ነዋሪዎች በቀጣይም ጊዜያዊ አስተዳደሩ በሚያስቀምጠው የስራ አቅጣጫ መሰረት ከህልውና ትግሉ ጎን ለጎን የጀመራቸውን የልማት እንቅስቃሴዎች አጠናክረው እንደሚቀጥሉ ገልጸዋል ተብሏል። በተያያዘ ዜናም የፋኖ ኃይሎች ከብልጽግናው ሰራዊት ጋር ባደረጉት ተከታታይ አውደ ውጊያ ነጻ በወጡ የፋርጣ ወረዳ ቀጠናዎች የተቋቋመው ጊዜያዊ አስተዳደር ከቋልሃ ቀበሌ ማህበረሰብ ጋር ደማቅ ህዝባዊ ውይይት ማካሄዱ ተገልጿል። አፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ሁባንት አባተ ኮር የቀጠናው ጊዜያዊ አስተዳደር ከፍተኛ አመራሮች በተገኙበት የተሳካ ውይይት አድርጓል ተብሏል። በዚህ የውይይት መድረክ ህዝባዊ አገልግሎት አሰጣጥን ይበልጥ ማሳደግ በሚቻልበት ሁኔታና በመልካም አስተዳደር ችግሮች አፈታት ሂደት ላይ ጥልቅ ምክክር ተደርጓል ሲል የኮሩ የህዝብ ግንኙነት ክፍል ገልጿል። በስራ ላይ ባለው የሲቪል አደረጃጀት ውስጥ የሚታዩ ጠንካራና ደካማ ጎኖች የፋኖ መሪዎች በተገኙበት የተገመገሙ ሲሆን የህልውና ትግሉን የመጨረሻ ግብ ለማሳካት የህዝቡ አደረጃጀትና ደጀንነት ሊይዘው በሚገባው ቁመና ላይ ያተኮሩ አንኳር ጉዳዮችም ተነስተዋል
አንስተዋል ተብሏል። በውይይቱ ወቅት የአካባቢው ማህበረሰብ በሁለቱ እዞች ውህደት የታየውን አዎንታዊ አንድነትና ጠንካራ ቁመና አድንቆ የተፈጠረው ውህደት ለቀጠናው ዘላቂ ሰላምና ፍትህ መረጋገጥ ትልቅ መሰረት ጥሏል ሲሉ የመድረኩ ተሳታፊዎች አድንቀዋል። በቀጣይም አንድ የጋራ ጠላት ላይ በመዝመት የጠላትን አከርካሪ ለመስበር ትልቅ አቅም ነው ሲሉ ተሳታፊዎቹ አክለዋል። የጎንደር አንድነት በየደረጃው ለሚገኙ ጊዜያዊ የፍትህ አካላት አሰራር መቃናትና ማህበረሰቡ ሙሉ የፍትህ አገልግሎት እንዲያገኝ መንገድ የሚከፍት መሆኑ በመድረኩ በአጽንኦት የተሰመረበት ሲሆን የተፈጠረው ውህደት አካባቢውን አስተዳደራዊና ወታደራዊ አቅም በእጅጉ እንደሚያጠናክረው አስተያየታቸውን ለፋኖ መሪዎች የገለጹ የመድረኩ ተሳታፊዎች አንስተዋል። የኮሩ የህዝብ ግንኙነት ክፍል እንዳስታወቀው በመድረኩ ጥልቅ ውይይቶች ከተደረጉ በኋላ በቀበሌው የሚታዩ የሲቪል መዋቅር ክፍተቶችን በአስቸኳይ በማረም የአካባቢውን ሰላምና ደህንነት በአስተማማኝ ሁኔታ ማስከበር እንደሚገባ የጋራ መግባባት ላይ ተደርሷል ብለዋል። በመጨረሻም የፍትህ አካላትን አሰራር ይበልጥ በማጠናከርና በማቀናጀት የቋልሃ ቀበሌ ህዝብ የሚገባውን ቀልጣፋ ህግን የተከተለና ፍትሃዊ አገልግሎት እንዲያገኝ በቁርጠኝነት የተያዘ ሲሆን ውይይቱም ህልውናችን በተባበረ ክንዳችን በሚል መሪ ቃል መጠናቀቁ ተገልጿል። በኦሮሚያ ክልል ወታደራዊ ቅስቀሳ እየተደረገ መሆኑ ተገለጸ። ላለፉት 3-4 ዓመታት በሺዎች የሚቆጠሩ ወጣቶችን ፋኖ እየመጣብህ ነው በሚል ማስፈራሪያ በሺዎች የሚቆጠሩ ወጣቶችን በመቀስቀስ እንደ ቅጠል ያስረገፈው የሽመልስ አብዲሳ አገዛዝ አንድ አባወራ አንድ ልጅ በሚል መርህ የኦሮሞ ወጣቶችን ወደ ወታደራዊ ማሰልጠኛ ለመውሰድ እንቅስቃሴ ላይ መሆኑን ጣና ሳተላይት ቴሌቪዥን ከምንጮቿ ሰምታለች። በክልሉ የተለያዩ አካባቢዎች የሚሊሻ አባላት በሚመሩት በዚህ ትዕዛዝ ልጃችንን ወደ ጦርነት አንማግድምና ከዚህ በፊት የሄዱት ድምጻቸው ጠፍቶ ድጋሚ እንዴት እንልካለን ያሉ በርካቶች መታሰራቸውንም ነው ያረጋገጥ ነው። ፋኖ ከመጣ ይገላቸዋል፣ መሬታችሁን ይወስዳል በሚሉ የውሸትና የፋኖን ዓላማ አዛብቶ በማሰራጨት ቅስቀሳ እያደረገ ያለው አገዛዙ ተቀባይነት አለማግኘቱን ተከትሎ ነው ልጅ መስጠትን እንደ ግዴታ ያደረገውም ተብሏል። ህዝቡ ልጆቻችን እየሄዱ ቀሩ፣ ያሉበትን እንኳን አላወቅንም፣ ሙተውም ከሆነ አላረዳችሁንም በሚል ልጄን አልሰጥም እያለ መሆኑንም ነው ምንጮቻችን ጨምረው የገለጹልን። የመውደቅ አፋፍ ላይ እየተንገዳገደ የሚገኘው አገዛዙ ከኦሮሚያ ክልል በተጨማሪም በሌሎች አካባቢዎች ላይ ተመሳሳይ ስልትን ለመጠቀም ዝግጅት ላይ ነው ተብሏል። የፋኖ አደገኛ አካሄድ የፍርሃት ቋት ውስጥ የከተተው አገዛዙ ይህንን ስልት ከዚህ በፊት ተጠቅሞ በርካታ እናቶችን ልጅ አልባ ማድረጉም ይታወሳል። እንደ ፈንጂ አምካኝ ካለፈ ስህተቱ ያልተማረው አገዛዙ አሁንም ሺዎችን ከአፈር በታች አድርጎ አምባገነናዊ ስርዓቱን ለማስቀጠል በኦሮሚያ ክልል የወጣቶች አፈሳ ጀምረዋል። ልጅ አንሰጥም ያሉ ወላጆችን በሽብር ሳይቀር እየከሰሰ ነው የተባለው አገዛዙ በክልሉ ካሉ መንግስታዊ ተቋማት አገልግሎት አታገኙም በሚል እንደሚያስፈራራም ተገልጿል። ከዚሁ ጋር በተያያዘ ወላጆች ልጆቻችንን አንሰጥም፣ ወጣቶችም ወደ ማሰልጠኛ አንሄድም ማለታቸው ያበሳጨው የክልሉ መንግስት ለስራ አጥ ወጣቶች ስራ ለመፍጠር በሚል በርካቶችን አደራጅቶ በግድ ማሰልጠኛ መውሰዱንም የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። በዚሁ የመንግስት ጸረ ህዝብ መመሪያ ተታለው ወደ ማሰልጠኛ ከሄዱት ወጣቶች መካከል እድሜያቸው ለአቅመ ውትድርና ያልደረሱት ከፍተኛውን ቁጥር እንደሚይዙም ተሰምተዋል። የዓለም አቀፍን የጦርነት ህግ በመጣስ ታዳጊዎችን የጥይት ራት እያደረገ ያለው አገዛዙ ይህንን ተግባሩን አጠናክሮ መቀጠሉም ማህበረሰቡን ከባድ ፍርሃት ውስጥ እንደከተተው ተገልጿል። ፕሬዚዳንት ዶናልድ ትራምፕ ኢራን በጦርነቱ ህይወታቸው ላለፈ አሜሪካውያን ካሳ እንድትከፍል ጠይቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን በሀገሪቱ ወታደሮችና በሌሎች ዜጎች ላይ ላደረሰችው የህይወትና የንብረት ጉዳት ካሳ እንድትከፍል ጠይቀዋል። ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት የአሜሪካ ተወካዮች ከኢራን ጋር በሚያደርጓቸው የወደፊት ድርድሮች ሁሉ የካሳ ጥያቄውን እንዲያካትቱ መመሪያ መስጠታቸውን ገልጸዋል። ጥያቄው በኢራንና ተባባሪዎቹ የተገደሉ የአሜሪካ ወታደሮች ቤተሰቦችን፣ በቀጠናው ግጭት የተጎዱ ዜጎችን እንዲሁም በሊባኖስ፣ ሶሪያ፣ የመንና ጋዛ ጉዳት የደረሰባቸውን ወገኖች የሚያካትት ነው። ትራምፕ እንደ አውሮፓውያን አቆጣጠር በ2000 ዓ.ም በየመን አቅራቢያ በአሜሪካ የጦር መርከብ ላይ ተፈጽሞ 17 መርከበኞች ያለቁበትን ጥቃት በማስታወስ በካሳ ጥያቄ ውስጥ እንደሚካተት አንስተዋል። የየመኑ ጥቃት በወቅቱ አልቃይዳ ኃላፊነት የወሰደበት ሲሆን ኢራንም ክሱን አትቀበለውም። የአሜሪካ ፍርድ ቤት ግን ለጥቃቱ ኢራንን ተጠያቂ አድርጓል። ኢራን በአሜሪካና እስራኤል የተከፈተባት የጦርነት ዘመቻ ላደረሰባት ውድመት አሜሪካ ካሳ እንድትከፍል አስቀድማ መጠየቋ ይታወሳል። ቴሄራን የሆርሙዝ ባህር መተላለፊያን ለመክፈት ካስቀመጠቻቸው ቅድመ ሁኔታዎች አንዱ የካሳ ጉዳይ መሆኑ ይታወቃል። በኢራኑ ጦርነት 18 የአሜሪካ ወታደሮች ሲሞቱ ወደ 500 የሚጠጉ ደግሞ ቆስለዋል። ከዚህ በተጨማሪ
በተጨማሪ ዋሽንግተን በርካታ የጦር አውሮፕላኖች፣ ሄሊኮፕተሮችና ድሮኖች ወድመውባታል። ኢራን በአንጻሩ በአሜሪካና እስራኤል ጥቃቶች ከ3300 በላይ ሰዎች መገደላቸውን ከእነዚህም ውስጥ ግማሹ ሲቪሎችና ከ200 በላይ ህጻናት መሆናቸውን ትገልጻለች። ከ125,000 በላይ የሲቪል ህንጻዎች፣ መኖሪያ ቤቶች፣ ትምህርት ቤቶችና የጤና ተቋማት መውደማቸውን የኢራን ቀይ ጨረቃ ማህበር ያወጣው ሪፖርት ይጠቁማል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃል። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።